ቅዱሳን ዘፈን ቢሰሙ ወይ ደግሞ ሙዚቃ ቢሰሙ ችግር አለው ወይ ችግር የለውም የሚለውን ሀሳብ ለእናንተ ልጠይቃችሁ ዛሬ ማለት ነው። እና የእናንተን መልስ እስቲ ኮመንት ላይ ጻፉልኝ ማለት ነው። ነገር ግን አንድ በጣም የተወደደ የእግዚአብሔር ባሪያ የተናገረው አንድ ሀሳብ አለና መልስ አለና የሰጠው ምላሽ አለና በጣም ደስ የሚል ሰው ነው። ውስጡ ላይ ትልቅ የእግዚአብሔር ነገር ያለበት ሰው ነው። እሱንም የገባችሁ ፎሎ አድርጉት። በጣም የሚያነሳው ሀሳቦች በጣም ደስ የሚሉ ናቸው። በጣም ወድጄዋለሁ ሀሳቡን። እግዚአብሔር አምላክ ዘመኑን ይባርክ። እስቲ የሰጠው ምላሽ እንየው። እስቲ ተከታተሉላችሁ። ብዙ ሰዎች ዘፈን እየሰሙ ራሳቸውን አንቀው የሚገሉት፣ ብዙ ሰዎች ደግሞ ዘፈን እየሰሙ ወደ ሱስ ውስጥ ጥልቅ ብሎ የሚገቡት ዘፈን መንፈሳዊ ኢንስትሩመንት ስለሆነ ነው። ስለዚህ በዚህ ቪዲዮ ከሙዚቃ ጋር በተያያዘ እንዴት መንፈሳዊ ዓለምን መክፈት እንደሚችል፣ አጋንንትን ኢንቫይት ሊያደርግ እንደሚችል ወይም ደግሞ ከእግዚአብሔር የሆነ መንፈሳዊ አሰራርን ህይወታችሁ ላይ ሊያመጣ እንደሚችል እናያለን። ክርስቲያኖች ዘፈን ቢሰሙ ችግር አለ ወይ ተብሎ ስለተጠየቀ ነው ይህንን ቪዲዮ የሰራሁት። በብሉይ ኪዳን ጊዜ ዳዊት የሚባል ንጉስ ነበር። ብዙዎቻችን እናውቀዋለን። ዳዊት ገና ወጣት እያለ ንጉስ ሳይሆን በፊት ቤተ መንግስት እየተጠራ ሙዚቃ ይጫወት ነበር እና እንደዛ የሚያደርግበት ምክንያት ንጉሱ በዛ ጊዜ የነበረው ንጉስ ሳኦል በአጋንንቶች በጣም ይጨነቅ ነበር እና አጋንንቶቹ ቀኑ ሙሉ ሲያስጨንቁት ነው የሚውሉት። ሌሊትም እንቅልፉ መተኛት አይችልም። ካጠፋው ጥፋት አንጻር አጋንንቶች በሱ ላይ መጥተዋል። እየተሰቃየ ነው የሚኖረው። ስለዚህ ዳዊት ቤተ መንግስት ሄድና ሙዚቃ በሚጫወትበት ጊዜ እነዛ አጋንንቶች ከንጉስ ሳኦል ላይ ይርቁ ነበር ይላል። ዳዊት በሚጫወተው ሙዚቃ ኮንፈርት አይሰማቸውም። እዛ ቦታ ላይ በጣም ይጨናነቁና ይሸሻሉ፣ አጋንንቶቹ ጥለው ማለት ነው። ስለዚህ እግዚአብሔር የቀባው ይሄ ዘማሪ ሙዚቃ በሚጫወት ጊዜ አጋንንቶች ሲሸሹ ከነበረ በጨለማ ዓለም ላይ ኪዳን ያለው ሰው፣ ሰይጣን ያስነሳው ሰው ሙዚቃ ሲጫወት ለሰይጣን የተመቸን አትሞስፌር ክሬት ያደርግና አጋንንቶችን ወደ እናንተ ይጠራል ማለት ነው። አያችሁ፣ አጋንንት ለሙዚቃ ሪስፖንድ ያደርጋሉ ማለት ነው። ኮንፈርት የሚሰጣቸው ነገር አለ፣ ኮንፈርት የማይሰጣቸውም ደግሞ ሙዚቃ አለ። ስለዚህ ሰይጣን በፊት ሰማይ ያለ በነበረ ጊዜ ወርሺፕ አስደራጊ ነበረ፣ የሙዚቃ ንጉስ ነበረ። ስለዚህ እሱ በተጣለ ጊዜ ያንን ነገር ለራሱ ገልብጦ እየተጠቀመበት ነው። ሰዎች በምን አይነት ሙዚቃ ሊሳቡ እንደሚችሉ፣ ሰዎች ምን አይነት ክላሲካል ሊስባቸው እንደሚችል ያውቃል። ስለዚህ በተጠና መልኩ በተለይ በጣም ብዙ ዘፋኞች ሲናገሩ ሰምታችሁ ሊሆን ይችላል። ለ21 ቀን እዛ ሙዚቃ ላይ እዛ ሊሪክስ ላይ ድግምት ተደርጎበት ከዛ በኋላ ያ ነገር ሲወጣ ቫይራል እንደወጡ ፖፑላር እየሆኑ እንደመጡ በጣም ብዙ ሰዎች ተናግረዋል። እና ይህን ነገር ኤክስፖዝ ሲያደርጉ ይህን ነገር ሲናገሩ ሊትራሊ መልካቸው እየተቀየረ የአውሮጊት ፊት እያያዙ አንዳንዶቹ እየሞቱ አይተናል። እኛ ግን ከነዚህ ነገሮች ይልቅ የእኛን ኢንጆይመንት እኛ ስናየው በቃ ነገር ስለሚያዝናናን ኢንተርቴን ስለምናደርግበት እንደነዚህ አይነት ነገሮችን ኢግኖር ነው የምናደርገው። ነገር ግን መጽሐፍ ቅዱስ ላይ ሁሉ ነቢያት ወደ እግዚአብሔር መንፈስ ሊገቡ ሲፈልጉ፣ ወደ መንፈስ ዓለም ሊገቡ ሲፈልጉ ሙዚቃ ተጫዋቾችን እያመጡ እንዲጫወቱላቸው ያደርጉ ነበር። አያችኋን ብዙ ሰዎች ታንቀው ስታገኟቸው አብዛኞቹ ኤርፎን አድርገው ነው የሆነ ዘፈን እየሰሙ። ብዙ ሱሰኞችን ስታዩቸው ወደ ሱስ ያስገባቸው የሆነ ዘፈን አለ። ስለ ድራግ የተዘፈነ ዘፈን ሊሆን ይችላል። ስለዚህ በዛ ክላሲካል ውስጥ የሚለቀቀው ቫይብሬሽን መንፈስ ዓለምን ይከፍታል። ያ መንፈስ ዓለም ከተከፈተ በኋላ አጋንንት ይከቧቸውና ያንን ሰው ኢሚዲየትሊ ራሱን እንዲያጠፋ ያደርጉታል። ከሰውየው አቅም በላይ ይሆናል። በሰላም የምታውቁት የነበረ ሰው ሰፈር ውስጥ ሲንቀሳቀስ ተጫዋች የነበረ ጥሩ የነበረ ሰው ራሱን አጥፍቶ ታገኙታላችሁ። ይህ ማለት ከሱ አቅም በላይ የሆነ ዓለም በላዩ ላይ ተከፍቶበት ነው። አብዛኛውን ሙዚቃ የሚሰሩ ሰዎች የሚመሰጡ ሰዎች ናቸው። ለእናንተ ቴስት የሚሰጥ ስዊት የሆነ ሙዚቃ የሚሰሩ ሰዎች አብዛኞቹ ከሜዲቴሽን ጋር የተያዘ ላይፍ ያላቸው ሰዎች ናቸው እና አውቀውትም ቢሆን ሳያውቁት ከመንፈስ ዓለም የሆነ የሚቀበሉት አይነት ሙዚቃ አለ። እሱ ደግሞ ኦን ፐርፐዝ አጋንንት ሰዎች ላይ ዓለምን ለመክፈት የሚልከው ነው። ስለዚህ ኢሚዲየትሊ በተለይ ክርስቲያን የሆናችሁ ሰዎች ከዘፈን ራሳችሁን አርቁ። ከዘፈኑ ጀርባ እየሰሩ ያሉ ሰዎች ከመንፈሳዊ ዓለም ጋር ያላቸውን ንክኪ አታቁ። እናንተ ምናልባት እኮ ለመዘመር ሊሆን ይችላል እግዚአብሔር የጠራችሁ፣ ድምፅ የሰጣችሁ እኮ እሱን እንድታገለግሉት ሊሆን ይችላል። ግን እንደ ሰይጣን ለራሳችሁ ክብር፣ ለራሳችሁ ዝና ለማግኘት ፖፑላር ለመሆን ብላችሁ እግዚአብሔር የሰጣችሁን አንደበት፣ እግዚአብሔር የሰጣችሁን ጸጋ ለሰይጣን አታውሉት። የራሳችሁን ህይወት ነው ዲስትሮይ የምታደርጉት። ስለዚህ ክርስቲያን የሆነ ሰው እንደዚህ አይነት ነገር ህይወቱ ላይ ማድረግ የለበትም።